መድብል ምን ገመጠም። መድብል እንግዲህ ዝና በራን ኮክቶ ቤታቸው ድረስ ሄደ። ብሩክም ደግሞ እባክህ ወንድሜ ቆይ ቅድስት በሩን ትክፈተው አንተ እንዳከፍተው ሲለውም አይ በጭራሽ እንደዛማ አይሆንም እኔ ራሴ ነኝ ሄጄ የምከፍተው ተው መድብል ቁጭ በል ብትለውም አይ አይሆንም እኔ ራሴ ሄጄ በር ከፍታለሁ ብሎ እንግዲህ ብድግ ሲል ሄዶ በሩን ሲከፍተው አቶ ዝና በር ላይ ቆሟል። ከዛ በኋላ ደግሞ ምን ፈልገህ እዚህ ድረስ መጣ? አንተ ሰውዬ ምንድነው ችግርህ? ከዚህ ቤት ምን ፈልገህ ነው እዚህ ድረስ የመጣኸው? ምን ምፈልግ ይመስልሃል? ብለው እንግዲህ አንድ ሁለት ሲል ብሩክም ከተቀመጠበት ሊነሳ ስልተው ጋሼ አንተ እንዳትነሳ ከዚህ ጋር ደግሞ በቁስልላ ሌላ ችግር ይፈጥሩብሃል አለችው። ከዛ በኋላ እነኚህ ሰዎች ቆይ ምንድን ነው የሚፈልጉት ከኛ? ለምንድን ነው ከህይወታችን የማይወጡት? ቆይ ምንድን ነው የሚፈልጉት እያለ እንግዲህ ከዛ በኋላ በጣም ተናደደ ብሩክ። ጋሼ እባክን ተረጋጋ እንጂ አንተ ካልተረጋጋህማ ሌላ ችግር እኮ ይፈጠራል። እባክን አንተ መረጋጋት አለብህ አለችው ቅድስት። ከዛ በኋላ እንግዲህ ዝናና መድብል ተፋጠጡ። ቆይ ምንድን ነው እሱ ችግራችሁ ምንድን ነው? በቃ ከህይወታችን ውጡልን። አልደረስንባችሁም። ወንድሜን አገታችሁ ስታሰቃዩት ከረማችሁ። አሁን ደግሞ ወደ ቤቱ ለምን ተመለሰ ነው? አዎ ገና ያላወራደር ነው ሂሳብ ብዙ አለን ከሱ ጋራ። ስለዚህ አንተ ደግሞ የማይመለከትህን ነገር ባታወራ ጥሩ ነው። እምቢ ካልክ ምንድን ነው ታዲያ? እምቢ ካልኩማ ይሄንን ትመላለህ ብሎ እንግዲህ አንዴ ተቅዘምዝሞ በእንትና ማነው እሱ ይሄ መድብል አጋጨው ማለት ነው። ከዛ በጣም ደነገጠ። እንዴት እኔ ዝና ያበበ ማንትስ ልጅ ማንም እንደዚህ ደፍሮኝ አያውቅም። እናንተ ግን እንዴት ብትንቁኝ ነው ይሄን ያክል እንደዚህ እያለ እንግዲህ በጣም ተናደደ። ከዛ በኋላ እንግዲህ ከዛም ብሩክ ቆይ እናንተ ሰዎች ለምንድን ነው ከህይወታችን ውስጥ የማትወጡት? ችግራችሁ ምንድን ነው? በቃ ተውን፣ የራሳችንን ህይወት እንኖርበት እያለ እንግዲህ በጣም ተናዶ ሲናገር ቅድስትን ማረጋጋችሁ ጋሼ እባክህን እነኚህ ሰዎች። ከዛ በኋላ እንግዲህ ብሩክ ያዙኝ ልቀቁኝ አለ ማለት ነው። አሁን እኔ እዚህ ጋር የመጣሁት ለጸብ ወይ ለሌላ ነገር አይደለም እና ምን ፈልገህ ነው የመጣኸው ሲለው ብሩክ የምፈልገው መሀሌትን ወደ ቤት እንድትመልሳት ነው። አንተ ምን አገባህ ስለ መሀሌት? ይመለከተሃል። መሀሌት እኮ ነፍሰ ገዳይ ናት፣ ልክ እንዳንተ ማለት ነው። ስለዚህ እዚህ ቤት አይደለም መግባት፣ በዚህ በር ላይ መዞር አትችልም አለው መድብል። እንዳንተ ምን ቤት ነህ? እነሱ እኮ ባልና ሚስት ናቸው። ስለዚህ ለምን በመሀላቸው ትገባለህ አለው። ሰውዬ እያወራው ያለው አማርኛ አይደለም እንዴ? መሀሌት እዚህ ቤት በፍጹም መግባት አትችልም። እኔ በህይወት እያለሁ እዚህ ቤት አትገባም። ከዛ መሀሌት ሰውነቷ ሁሉ ይንቀጠቀጣል። ወይኔ አምላኬ፣ አሁን ምንድን ነው የማደርገው? በቃ አለቀልኝ ማለት ነው። መጨረሻዬ ይሄ ሆነ ማለት ነው። ወይኔ እያለች እንግዲህ ለቅሷን ቀጠለች ማለት ነው። ያዞ እንባ። ከዛ በኋላ ዝናም አየሽ አይደለ በሰፈርሽው ቁና ነው የምትሰፈሪው። ገና መቻየሽና ገና ብዙ ነገር አለ። ስለዚህ አሁን ይሄ የመጀመሪያ ነው። ገና ብዙ ነገር ይደርስብሻል አላት። ከዛ በኋላ ኧረ እባክህ አንተ እንኳን እንደዚህ አታስፈራራኝ እንጂ እኔ ለራሴ ጨንቆኛል። መጀመሪያ ነበር እኮ ማሰብ የነበረብሽ። አሁንማ ሁሉም ነገር አበቃ። ወይዘሮ ማህሌት አንቺ እኮ መሀይም ነሽ፣ ሰው ሲነግርሽ የማትሰሚ። ስለዚህ እኔ አሁን ምን ልረዳሽ እችላለሁ? የምችለውን ሁሉ አድርጌያለሁ፣ ግን በቃ አይቻልም። ከዚህ በኋላ ብሩክ አይንሽን ማየት አይፈልግም። ያለሽ አማራጭ በቃ ጎዳና ነው። እኔም ከዚህ የበለጠ ልረዳሽ ስለማልችል ብሎ ቁርጧን አሳወቃት። ወይኔ ጉዴ፣ ወይኔ መጨረሻዬ ማህሌት፣ የማይሆን ነገር ውስጥ ገፋፍታችሁ ጨምራችሁኝ። አሁን ግን መጨረሻዬ እንደዚህ በመሆኑ በጣም አዝኛለሁ በእውነት ወይኔ እያለች እንግዲህ መንገድ ላይ ቁጭ ብላ ስታለቅስ ቅድስት አየቻት። ከዛ በኋላ ቅድስት ካየቻት በኋላ እንዴ እማዬ እዚህ ጋር ምን ትሰሪያለሽ አለቻት። ከዛ በኋላ
እንዴ ምሳሌዬ አባትሽ ወደ ቤት መጣ አይደለ? እንኳን ደስ ያለሽ። አዎ ግን አንቺ መታይሽ አባቴን ሳትጠይቂው አለቻት። ከዛም ይሄ እኮ አጎትሽ ቤትሽን ቤት እንድመጣ አይፈቅድልኝም። ምን ላድርግ ምሳሌዬ? አጎቴ አትፈቅድላትም እንዴ? አዎ አልፈቅድላትም። አሁንማ ሰርግ ልንደግስ ነው። ብሩክ ወንድሜ ቅድስትን ሊያገባ ነው እያለ እንግዲህ ሲሏት ማህሌት ጭራሽ ብው አለች ማለት ነው። ከዛም እዛው ጋር ቆሞ የሰርግ ዘፈን ሲዘፍንላት ወይኔ ጉዴ፣ ወይኔ ማህሌት፣ ወይኔ ወይኔ የኔ መጨረሻ እንደዚህ ይሁን፣ በቃ መጨረሻዬ እንዲሆነ ሊቀር ነው ወይኔ ማህሌት እያለች እንግዲህ ያዙ ይልቀቁኛለች። ከዛ በኋላ ብሩክ እንደዛው እየተሳቀባት እየተሳለቀባት ጥሏት ሄደ። እሷም ወደ ቤት ተመለሰችና እንዴ ምን ሆነሽ ነው ፊትሽን የጣልሽው? አለቻት ኤፍራታ። ባክሽ ተይኝ፣ ይሄ መድብል የሚባለው ሰውዬ አልተሳለቀብኝም መሰለሽ እንዴ? ጭራሽ ቅድስትና ብሩክ ሊጋቡ ነው ብሎኝ ያረፈ እኮ። ወይኔ ማህሌት፣ የማንም መጫወቻ ልሁን? የማንም መጫወቻ ሆኜ ሊቅር እንደዚህ? ወይኔ እያለች ከዛ በኋላ ብዬሽ ነበር እኮ የማንንም እገዛና እርዳታ ሳትፈልጊ ሂጂና ብሩክን ከልብሽ ይቅርታ አድርጊለት። ልብሽን በደንብ አዝጁ። ተንኮልና መጥፎ ነገርን ከውስጥሽ አውጥተሽ ጣዩ። ከዛ በኋላ ይቅር ይልሻል። እመኚኝ፣ ይቅርታ ያደርግልሻል። ግን ደግሞ የዝናን ምክር ሰምተሽ ሄደሽ ይቅርታ የምትይ ከሆነ በፍጹም አይሳካልሽም ማህሌት። ምክንያቱም ዝና እዛ ቤት ተመለሺ ይቅርታ አድርጊለት የሚልሽ ለጥቅሙ እንጂ አንቺን ወዶሽ ወይ ላንቺ አስቦልሽ አይደለም። ስለዚህ እሱ የሚፈልገው አንቺን እዛ አሁንም መቀመቅ ሊከትሽ ነው። ማህሌት ንቂ እንጂ ምን ሆነሻል? ሁልጊዜ በሰው ነው እንደ የምትመሪው አለቻት። ምን ላድርግ ኤፍራታ፣ ግራ ገባኝ እኮ። ተይ እህቴ፣ ግራ ይግባሽ እንጂ ስለ ራስሽ አስቢ። ስለ ራስሽ ማሰብ አለብሽ። በቃ ይሄ ዝና የሚባለውን ሰውዬ በፍጹም እንዳትከታዩ አለቻት። እሺ አዎ አሁን ከልብሽ ሂጂና ይቅርታ አድርግልኝ ብለሽ እግሩ ላይ ብትወርቂ የምሬ ነው ይቅርታ ያደርግልሻል አለቻት። ከዛም ግን ተሳስተሽ ዝናን አገኘዋና እሱ ያለኝን ነገር አደርጋለሁ የምትይ ከሆነ እመኝኝ ማህሌት፣ አወዳደቅሽ አያምርም፣ የከፋ ነው የሚሆነው። እባክሽን እህቴ ከተኛሽበት ንቂ እንጂ ይሄ ሰውዬ አንቺን ገደል ሊከትሽ ነው። እሱ ለምን አይጋፈጥም? ፊት ለፊት ሄዶ አየሽ፣ ለህይወቱ ስለሚፈራ ነው። አንቺ ደግሞ ጦስ ውስጥ ሊከትሽ እያሰበ ነው። ስለዚህ ማህሌት ንቂ፣ ከተኛሽበት ንቂ አላት። እሺ እህቴ አመሰግናለሁ፣ አንቺ እኮ ጓደኛዬም እህቴም መካሪዬም ነሽ፣ አመሰግናለሁ አለቻት። ከዛ በኋላ ምንም አይደል፣ አስቢበት፣ ግን ዝና የሚባለውን ሰውዬ በፍጹም እንዳታገኘው አለቻት። እኔ እኮ ፈለጌው አይደለም፣ ራሱ ነው መንገድ ላይ ሲያገኘኝ ወደ እኔ የሚመጣው። እሺ ምን ላድርግ? ተቸገርኩ እኮ ኤፍራታ፣ እኔን የሚረዳኝ ሰው የለም። አንቺ ብቻ ነሽ እየተረዳሽኝ ያለሽው። ምን አባቴ ይሻለኛል? እሺ ምን ላድርግ አለች ኤፍራታ። ማህሌት እንግዲህ የክፋት መጨረሻው መጥፎ እንደሆነ ከማህሌት ተረዳውኝ፣ እውነት ለመናገር ማለት ነው። መጥፎ ሰው ያው መጥፎ ነገር ነው የሚገጥመውና መቼም ጥሩ ሰው ጥሩ ነገር ሊገጥመው አይችልም። ያ ነገር ደግሞ በጣም አስጨንቋታል። ከዛ በኋላ እንግዲህ ወደ እንትና ቤት እየሄደች እያለ ከኤፍራታ ጋራ ወደ ብሩክ ቤት መንገድ ላይ አገኛት። ወዴት ነው አንቺ ሲላት ኤፍራታ ገና ለገና ይይዘኛል ብላ ሩጫዋን ቀጠለች። ከዛ እንደ መከተል አለና ተመልሶ መጣ። ከዛም ይኸውልሽ እኔ ይችን መሀይምና የማትረባ ሰው ገድዬ ምንም እጄን አላቆሽሽም። ከሷ ምንም ነገር የምፈልገው ነገር ስለሌለ ማለት ነው፣ ፍራቻ ሳይሆን። ስለዚህ አሁን እኔ አንቺን እምልሽ ነገር አለ። ብሩክ ይቅርታ ቢያደርግልሽ ገብተሽ ትኖሪያለሽ አይደል? በሚገባ እንጂ። አዎ ገብቼ ይኖራለሁ። ስለዚህ ብሩክ ይቅርታ እንዲያደርግልሽ ከፈለግሽ ሂጂና እቤቱ እግሩ ላይ ውደቂ። ከዛማ ነገሮችን ቀስ በቀስ ታስተካክያለሽ። የምታደርጊውን በሙሉ እኔ እነግርሻለሁ አላት። እኮ ምንድን ነው የምትነግረኝ ታዲያ? ንገረኛ። የምን አቸኩያ? ለዚህ እኮ ነው መሀይም የምልሽ። አየሽ፣ ለሁሉም ነገር ስለምትቸኩይ መሀይም ነው የምልሽ እኔ አላት። ከዛ በኋላ እሺ ምንድን ነው ምን ላድርግ እሺ ስትለው የምታደርጊውማ አሁን እዛ ቤት ትገቢያለሽ። ከዛ በኋላ እንደ በፊቱ ምንም እንትን እንዳልሆነ ሰው ትሆኛለሽ።
ልክ እንደ በፊቱ ትሆኝለታለሽ። ከዛ በኋላ ቀስ በቀስ ስራሽን ትሰሪያለሽ አላት። እሺ እስቲ ሞክራለሁ፣ ግን የሚሳካልኝ አይመስለኝም። ምን አባቴ ነው የማደርገው? እሺ ምን ልሆን እያለች ግራ ተጋባች። አይ እንግዲህ ስነ ስርዓት ያዢ፣ ይሄ ወላ ወዲህ ማለትሽን ትተሽ እኔ ምልሽን ብቻ አድርጊ አላት። ከዛ በኋላ እስቲ ሞክራለሁ ብላ ወደ እነሱ ቤት አሁን ሂጂ፣ እኔም በቅርብ ርቀት እከተልሻለሁ። አንተ ምን ትሰራለህ ታዲያ? ይቅርታ መጠይቀው እኮ እኔ ነኝ። እኔ አይደለሁ እንዴ? አፍሽን ዝጊ አንቺ። ከዚህ በኋላ እኮ አንቺ እኔ ቁጥጥር ስር ነው ያለሽው። አርጊ መልሽን ብቻ ነው ማድረግ ያለብሽ አላት። ከዛም መሀሌት እየፈራች እንግዲህ ወደ እነ ብሩክ ቤት አቀናች። እሱም ተከትሏት ከኋላ ኋላ ሄደ። በኃይለኛው እነሱ ብሩክና መድብል ቁጭ ብለው እያወሩ እንግዲህ ገንዘብ ካነሰ ቤትህንም ሸጬም ቢሆን አልበምህን ታስመርቃለህ አለው። እንዴ ወንድሜ ቤትህ እንዳይሸጥ ብለህ አይደል እንዴ እዚህ ጣጣ ውስጥ የገባኸው? ደግሞ ሌላ ችግር ውስጥ ልከትህ ነው እንዴ? እኔ መቼም አላረገውም እባክህ መድብል ብሩክ አለው ማለት ነው። ከዛ በኋላ እነሱ ይሄንን ነገር እያወሩ እያለ እንግዲህ መጥተው በሩ በኃይለኛው ተንኳኳ፣ በጣም በኃይለኛው። ከዛም መድብል ሄዶ ሊከፍትህ ተው ወንድሜ፣ ቅድስት ሄዳ ትክፈት፣ አንተ እንዳትነሳ አለው ብሩክ። እንዴ እኔ ወንዱ እያለው እሷ ሴቷ ለምንድን ነው የምትከፍተው በር? እኔ ያለው አይደል እንዴ ብሎ ብሩክ እንግዲህ ሲሄድ ማነው መድብል ወደ በሩ ጠጋ እያለ ሲሄድ በሩን ከፈት ሲያደርገው እንግዲህ አቶ ዝና ከመሀሌት ጋር በር ላይ ተደቅነዋል። ጉድ